እንዴት አደራችሁ? ውድ የአቤና ቲዩብ ቤተሰቦች ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁ። ዛሬ እመቤታችን እንኳን አደረሳችሁ። ነጋለን፣ እግዚአብሔር ይመስገን። ደህና ናችሁ? አቤና ቲዩብን ሳብስክራይብ እያደረጋችሁኝ አይደለም? እንዴት ናችሁ እናንተ? ይኸውላችሁ ያለውበት ቦታ በጣም ነው የሚያምረው። አሳያችሁ ውስጥ ይታያችኋል። ድምጼ ከጠፋ እዚህ ነው ያለሁት። መታችሁ እንድትፈልጉኝ ውድ ቤተሰቦች። ይኸውላችሁ ውሃም አለ። በጣም ነው የሚያምረው። የኔ ሰፈር ይሄን ይመስላል። መልካም የእሁድ ይሁንላችሁ። ዛሬ እሁድ መልካም እረፍት አድርጉ። እሁድ በራሳችሁ ፈቃድ ለራሳችሁ እረፍት መስጠት አለባችሁ። እኔ በራሴ ፈቃድ ዛሬ እና እንደነገርኳችሁ ነው። በራሴ ፈቃድ ለራሴ እረፍት እሰጣለሁ። እረፍት ስላችሁ ከቤት አልወጣም፣ ግን እዛው ዝም ብዬ ሃይላይት ጠረቅ አደረገውና ቤቱን በቃ ቁጭ እንደዚያ ነው የማደርገው። እንደዚያ እረፍት የማይሰጣችሁ ልጆች እንደዚያ እረፍት አድርጉ አንዳንድ ጊዜ እና አለውላችሁ። በተረፈ ማታ በጣም እያዘንኩ ነበር። የሆነ ታሪክ ሰምቼ እንደው ልጅ ትታችሁ የመጣችሁ እህቶቼ ወንድሞቼ፣ ግን በጣም እያዘንኩ ነው የእውነት። የሚገርማችሁ ነገር ማለት ነው ልጆቹ ሲያድጉ እናቴ አባቴ የሚሉት አጠገባቸው ያለውን ሰው ነው። አጠገባቸው ያለውን ሰው ግን እናንተን ምናልባትም አባዬ በላቸው አባዬ በል እማዬ በል ሊሏት ይችላሉ። እንዲሁ በስልክ ስታወሩ አባዬ እማዬ ሊሉ ይችላሉ። ነገር ግን ጠለቅ ብላችሁ ማን ነው እናት ማን ነው አባት ብትሏቸው አጠገባቸው ያለውን ሰው ነው የሚጠሩላችሁ። እና የዛ ሰዓት ወይኔ የሚሰማው ስሜት የእውነት በጣም 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 እግዚአብሔር የሚሰማው ስሜት ከባድ ነው። ከባድ እግዚአብሔር ብቻ ስደት በቃ ብሎ ልጅ ጥሎ የመጣ ከልጁ ጋር በሰላም እንዲገናኝ ጸሎቴ ነው። ዛሬም ነው ቤቴ ማርያም ሀሳባችሁን ሙልት ታርጋላችሁ ከየልጆቻችሁ እንድትገናኙ። ስንት የልጅ ናፍቆት አዝሎ ተሸክሞ ከዚህ ከስራ ጋር ከዚህ ከሙቀት ጋር የሚሰቃዩ ስንት እህቶችና ወንድሞች አሉ። እግዚአብሔር አምላክ ኃይልና ጉልበት ይሁናችሁ ወንድሞቼ እህቶቼ፣ በመላው የዓለም ክፍል ያላችሁ የሰው ዘር በሙሉ ሰላማችሁ ብዙ ይበልልኝ። በጣም ነው የምወዳችሁ። እኔ በጣም ክብር አለኝ ለእናንተ። በርቱልኝ፣ አይዟችሁ። ይሄ ቀን ያልፋል። ይሄ ቀን ያልፍና በቤታችን እንሆናለን እኛም። እና ዛሬ ዝቅ ማለታችሁን አትዩት። ሁሉም ነገር በቦታ ይመለሳል። እግዚአብሔር በፈቀደ ጊዜ ሁሉም ነገር ይሳካል ልላችሁ ነው። ውድ የአቤና ቲዩብ ተከታታዮች የአቤና ቲዩብን ሰብስክራይብ አድርጉልኝ በቅንነት እህቶቼ። አላያችሁኝም እንጂ ታደርጉልኝ ነበር። ያው ስላላያችሁት ነው። ብዙ ቪዲዮ የሚለቅ ሰው ስላለ እናንተ ጋር ስላልደረሰ ነው። በደረሰ ሰዓት በቅንነት ሰብስክራይብ አድርጉልኝ። ያንዳንድ ያገኘሁትን እንዴት ማለት ያቅሜን የሆነ ነገር እለቅላችኋለሁ፣ እናወራለን። እህት ወንድሞቼ ሰላማችሁ ብዝት ይበልልኝ። መልካም እሁድ ይሁንላችሁ። ቻው።